አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙላሌ ቻናል ሰዎች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁ በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ኢንሻአላህ እንግዲህ ዛሬ ሁላችንም የሚመለከት እናት፣ አባት፣ እህት፣ ወንድም መላ ቤተሰብ እያስጨነቀ ያለ ጉዳይ ነው ማለት ነው። ኢንሻአላህ እንግዲህ ምናልባት አንድኛችን ሰበብ ሆነን ለመገኘታቸው እንትን እንላለን ማለት ነው። ኢንሻአላህ እንግዲህ አብዛኛው ብዙ እህቶቻችን ብዙ ወንድሞቻችን ለስራ ብለው እንደወጡ የት እንደገቡ ምን እንደደረሱ ራሱ ሳይታወቅ በህይወት ይኑሩ ይሞቱ ምንም የሚታወቅ ነገር የለም። ብቻ ይቺ አሳረኛ እናት በየቦታው በየሀገሩ እያለቀሰች ነው ያለችውና አላህ እንግዲህ በያሉበት ሰላም ያደርጋቸው፣ ከክፉ ነገር ይጠብቃቸው፣ ለቤተሰቦቻቸው ሲል አላህ ያስገኛቸው ማለት ነው። ይቺ እህታችን ስሟ መሬማ ዳውድ ይባላል። ተወልዳ ያደገችው ቦረና መካነ ሰላም 026 ጨፌ በሎ ቀበሌ ወይም ደግሞ አየና ነው ማለት ነው። ይቺታችን እንግዲህ እንደ ማንኛውም ሰርቼ ለውጣለሁኝ ብላ ነው ከሀገር የወጣችው። ከሀገር ወጣ ግን ኩንትራት ነበረ እየሰራች ያለችው ማለት ነው። ተኩንትራት ወጣለች ወይም ደግሞ ጠፍታለች ማለት ነው። እንግዲህ ተኩንትራት ትወጣ እንጂ ተኩንትራት ወጣ የት እንደደረሰች የት እንደገባች ከነማን ጋር እንዳለች እንዲሁም ደግሞ እንግዲህ ምን አይነት አደጋ ይድረስባት በህይወት ትኑር ትሙት ምንም የሚታወቅ ነገር የለም ማለት ነው። ያው ቤተሰቦቿ እንዲሁም እዛው አረብ ሀገር የምትገኝ እህቷ በጣም በጭንቀት በለቅሶ በሀሳብ ላይ ናቸው ማለት ነው። እና ያው ታውቃላችሁ በሰዓት እንግዲህ ሰው እንኳን ጠፋ ሲባል አይደለም ለሶስት ለአራት ቀን ራሱ ቤተሰብ በስልክ ሳያገኘን ሲቀር ምን ያክል እንደሚያስብ ምን ያክል እንደሚጨነቅ በተለይ እናት እንቅልፏንም መብላት መጠጣቷንም ትታ ቀጥታ ሀሳቧ ለልጆቿና ለልጆቿ ብቻ ነው ማለት ነው። እና ያው ቤተሰብ በጭንቀት ውስጥ ነው ያለው ማለት ነው። እንግዲህ በአረብ ሀገር የምትገኙ በተለይ ሳውዲ የምትገኙ ወንድሞች ያው እንደዚህ በየሶሻል ሚዲያውም እንዲሁም ደግሞ በየአካባቢያቸው ያው ጀማ ለጀማ በማጠያየቅ እንዲሁም ያዩዋት ወይም ያገኟት ወይም ደግሞ ተኩንትራት ስትወጣ የተቀበሏት ልጆች ካሉ ያው ሁሉም በየሶሻል ሚዲያው ሼር በማድረግ እናፈላልጋት ማለት ነው። እንግዲህ እንደነገርኳችሁ ይቺ ልጅ ህፃን ናት። የሚገርመው ነገር ያው መቼም ሁላችንም በህፃንነታችን የወጣ ነው። ለወደፊት የሚሆነውን የሚመጣውን አላህ ነው የሚያውቀው። እኛ ምንም የምናውቀው ነገር የለም። ከሀገር ስንወጣ ሁላችንም ሰርተን ተለውጠን ወደ ሀገራችን እንመለሳለን ብለን ነው። ግን ምንም ባልጠበቅነው እና በማናውቀው አጋጣሚ እንደዚህ ድምፅ ማጫችን ይጠፋል ማለት ነው። እና ብዙ እህቶች ለምን እንደሆነ አላውቅም በቃ ተኩንትራት መውጣታችን ነው እንጂ የት እንደምንወጣ የት እንደምንገባ መዳረሻችንን አናውቅም። መውጣት ካለብን የግድ ካልተመቸን ነገሮች ሁሉ ከአቅማችን በላይ ከሆኑ መስራት ካልቻልን ደሞዝ የማይከፈለን ከሆነ በአጠቃላይ ያለንበት ቤት ለህይወታችን አስጊ ከሆነ ብቻና ብቻ ነው እንጂ መውጣት ያለብን ዝም ብለን ሌሎች ልጆች ውጭ ላይ ወጥተው ገንዘብ ሲሰሩ ስራ ሲሰሩ እንዲሁም ደግሞ ከፍተኛ ደሞዝ እየተከፈላቸው መሆኑን ስናቅ እረፍት ቦታ ሲወጡ ሲዝናኑ ሲለብሱ ያንን ስናይ ነው አብዛኛው ጊዜ ተኩንትራት ለመውጣት የምንጓጓው። ነገር ግን ስህተት ነው ማለት ነው። ምክንያቱም የወጣነው ስራ እስከሆነ ድረስ የትም ይሁን ጠንክረን ሰርተን በሰላም ለቤተሰቦቻችን ብንመለስ ነው የሚሻለው። ያም ካልሆነና ደግሞ እንዳልኳችሁ ለህይወታችን አስጊ ከሆነ መስራት መቀጠል ካልቻልን ምንም ነገር ከማሰባችንና ከማድረጋችን በፊት በቅድሚያ ሰው ማዘጋጀት አለብን። ከመውጣታችን በፊት የራሳችን የሆነ ቤተሰብ በቃ አስተማማኝ የሚያወጣን የሚቀበለን ገንዘብ መከፈል ካለበት ተከፍሎ እንዲሁም ደግሞ ያለንበት ቦታ ሩቅ ነው ቅርብ ነው ለሎኬሽን አመች ነው አይደለም ብለን ብዙ ነገሮችን አጣርተን ነው መውጣት ያለብን። ዝም ብለን በዲያስፖራ ሰዎቹ ከቤት መውጣታቸውን ብቻ አይተን እንዲሁ ብንወጣ በህይወታችን ላይ በራሳችን ላይ
አደጋ ነው የምናደርሰው። በተለይ አዲስ እህቶች ከኢትዮጵያ የመጡ ምክንያቱም መውጫ መግቢያ ያውቁም፣ ቋንቋ በደንብ አይችሉም፣ ቦታው የት እንደሆነ ለይተው ስለማያውቁ ብዙ እህቶቻችን ተንኩንትራት በሚጠፉ ሰዓት ህይወታቸውን ለአደጋ እየዳረጉና ለአደጋ እየጣሉ ነው። እንግዲህ አላህ ከእንደዚህ አይነቱ ይጠብቀን፣ እህታችንንም ያስገኛት። ሀቂቀትን በጣም ከባድ ነው፣ በተለይ ለቤተሰብ ማለት ነው። ልጅ ትመጣለች ብሎ በሰላም ሸኝቶ እንደዚህ ሆና በዚህ አይነት መልኩ ጠፍታለች መባል ማለት በጣም ከባድ ነው። አንዳንዴ ሞትም ከሆነ ሞቷል፣ አለም ከሆነ አለ ተብሎ የሆነ ቁርጥ የታወቀና ተስፋ ያለው ነገር መስማት ሀይር ነገር ነው ማለት ነው። ወደ ሁለተኛው ወንድማችን ደግሞ ስንሸጋገር እንደዚሁ ሌላኛው ወንድማችንም በሳውዲ አረቢያ በስራ ላይ ነው የሚገኘው። እንግዲህ በስራ ላይ ባለ ሰዓት እሱም አዲስ ስራ ገብቻለሁ ብሎ አዲስ ስራ መግባቱን ተናግሮ ነገር ግን የት እንዳለ የት እንደሆነ ስራው ላይ ይሁን አይሁን ምንም የሚታወቅ ነገር የለውም። ከጠፋ ወደ 4 ወይም ወደ 5 ወር አካባቢ ሆኖታል። ስሙ አበጄ ጫኔ ነው የሚባለው። ልዩ ቦታው ያጌ የሚባል ሀገር ነው ተወልዶ ያደገው። አዲስ ስራ ብሎ ነው የወጣው ማለት ነው። አዲስ ስራ ገባሁኝ ብሎ እንደወጣ አሁንም አልተገኘም፣ ጠፍቷል ማለት ነው። እንደዚሁ የእሱም ቤተሰቦቹ በሀሳብና በጭንቀት ላይ ናቸው። እንግዲህ ይሄንን የምታዩ ፎቷቸውን በሙሉ ሁላችሁም በየሶሻል ሚዲያው ሼር በማድረግ አፈላልጉ ማለት ነው። እንዳልኳቸው አንዳንድ ወንድሞች ደግሞ እዛ በረሃ ላይ የሚኖሩ ያው መቼም ስለ ሰው ሀገር ወይም ስለ በረሃ ታውቃላችሁ፣ ይሄን ነው ማለት አይቻልም። የሰው ልጅ በሄደበት ብዙ ችግሮች ብዙ ውጣ ውረዶች ያጋጥሙታልና በተለይ ሰው የሚገኙ ወንዶች ስራ ብለው እንደገቡ ፖሊስ ሊይዛቸው ይችላል። ፖሊስ ይይዛቸው አንዳንዶች በመደናገጥ ወደ የሚቀርባቸው ቤተሰብ እንደዚህ ተይዘናል ብለው ላይደውሉ ይችላሉ። እንደገና ደግሞ ወደ ስልካቸውን ስለሚቀሙ በቃላቸው ያልሐፈዙት ወይም ያልያዙት እንትን ሊኖር ይችላል፣ ስልክ ቁጥር ማለት ነው። እና እስር ቤት ለብዙ ወራት ቀጥሎም ለዓመት እየተቀመጡ ቤተሰብ ግን ይኑሩ ይሙቱ ምንም ሳያውቅ በሀሳብና በጭንቀት ጊዜውን ያሳልፋል ማለት ነው። እንደገና ደግሞ ስራ ብለው ይሄዳሉ። እንግዲህ በረሃ ላይ ብዙ የሚያጋጥሙ ችግር ብዙ ውጣ ውረድ ያለ፣ እንዲሁም በዘረኝነት እስበስ የመባላት እስበስ የመጣላት የመጋጨት ከዚያም አልፎ መገዳደል የሚደርሱበት ሁኔታ አለ። እና ብቻ አላህ ከእንደዚህ አይነቱ ነገር ይጠብቀን ሁላችንንም በያለንበት ማለት ነው። እና እንግዲህ ወንድማችን ምን እንዳጋጠመው ምን እንደሆነ የሚታወቅ ምንም ነገር የለም። ብቻ ስራ ብሎ አዲስ ስራ እንደገባ በዛው ድምፁ ጠፍቶብናል። እና እባካችሁ ያያችሁት ካላችሁ በተለይ ገጠር አካባቢ የምትሰሩ ወንድሞቻችን እያሉ ነው እንደዚሁ የእሱም ቤተሰቦቹ ማለት ነው። እንግዲህ በዚህ አጋጣሚ ያው በስሙ ሆነ እንዲሁም በፎቶ የምታውቁት ልጆች ካላችሁ ያው ለቤተሰቦቹ ያለበትን ቦታ ብታሳውቁ ጥሩ ነገር ነው ማለት ነው። ኢንሻአላህ እንግዲህ አላህ የተጨነቀችን ነፍስ አላህ ይፈርጃት። ያው ከባድ ነው በነገራችን ላይ ሞቷል ብላችሁ እንኳን በመሞቱ ፍራጅ አውጥቶ ተስፋ ቆርጦ መቀመጥ ምንም ይሁን ምንም ደግሞ ባለበት ቦታ ሰላምነቱንም ሰምቶና አውቆ መቀጠል አንዴ ጥሩ ነገር ነው። ነገር ግን እዚህ ላይ በጣም ከባዱ እነሱ እንግዲህ ያሉበትን ሁኔታ እነሱን አላህ ናቸው የሚያውቀው። በጭንቀት ላይ ይሁኑ፣ በደስታ ላይ ይሁኑ፣ በሰላም ይሁኑ፣ በህመም ላይ ይሁኑ፣ በሞት ላይ ይሁኑ ምንም የሚታወቅ ነገር የለም። እዚህ ጋር ግን ቤተሰብ ከምንም በላይ የሚጨነቀው የልጆቻቸው ያሉበትንም ቦታ የት እንደደረሱ ምንም የማያውቁ ምንም መረጃ የሌላቸው በተለይ ኢትዮጵያ ያሉ ቤተሰቦች እንደ ማንኛውም እንኳን ቅርብ ሀገር ነው እና ያሉት ሄደን እንፈልጋለን ሄደን እናጠያይቃለን የማይሉበት ሀገር ተቀምጠው ያው ጧት ማታ ከማልቀስ እና ከመጨነቅ ውጭ ሌላ ምንም የሚያገኙት ነገር የለም ማለት ነው። እንግዲህ ሁሉንም የጠፉትንም ባሉበት ሰላም አድርጎ ከቤተሰቦቻቸው ጋር ያገናኛቸው ማለት ነው። ሁላችንን በያለንበት ሰላም ያድርገን። በሰላም እንደወጣን በሰላም ለሀገር ምድራችን ያብቃን። ያው ዱንያ ፈተና ናት። ስንወጣ እኛ በሰላም
ወጥተን ሰርተን ተለውጠን በሰላም ሻንጣ ይዘን ወደ ቤተሰቦቻችን እንደምንመለስ ነው አስበን እና አቅደን የምንወጣው። ነገር ግን በዙሪያችን ሳናስባቸው ሳንጠብቃቸው የሚገጥሙን ብዙ ነገሮች አሉ። እንግዲህ ብቻ የከፋ ይሁን በህይወታችን ላይ አስጊና መጥፎ ነገር አያምጣብን። ምንም ፈተና ይሁን ምንም ችግር ይሁን ብቻ በህይወት ደህና ሆነን ለቤተሰቦቻችን ከነሙሉ አካላችን እና ከነሙሉ ጤናችን